الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه الطيبين الطاهرين. يقول النبي صلى الله عليه وسلم: ليس الشديد بالسرعة إنما الشديد الذي يملك نفسه عند الغضب. نبينا عليه الصلاة والسلام من يلالو ጠንካራ ማለት ኃይለኛ ማለት ብርቱ ሰው ብሎ ማለት ሰውን በትግል የሚያሸንፍ ሰው አይደለም ማለት ሰውን ታግሎ የሚያሸንፍ ሰውን ታግሎ የሚዘረር የሚጥል እሱ አይደለም ጠንካራ የሚባለው አሉ። إنما الشديد من غلب نفسه عند الغضب ጠንካራ ብሎ ማለት ማን ነው አሉ። በቁጣ ሰዓት በንዴት ሰዓት ራሱን የሚቆጣጠርና የሚያሸንፍ ሰው ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ ሰው የሚያናደው የሚያበሳጨው ነገር ሲያጋጥመው ነፍሱን ካሸነፈና ከተቆጣጠረ ቁጣው ወደ ሌላ ነገር ካልወሰደው ቁጣው ወደ ሌላ ምት ለምሳሌ ወይም ስድብ ወደ መሳሰሉት ነገር ካልወሰደው ይሄ ሰውዬ ራሱን አድኗል ማለት ነው። በምትናደድበት ሰዓት በምትቆጣበት ሰዓት አላህን ፍራ ተጠንቀቅ። ይሄ ቁጣህ ገደል እንዳያስገባ። ለዚያ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሲመክሩ አንድን ሰው ላ ተግضب አሉት። ምከሩኝ ሲላቸው አሁንም አትቆጣ ንዴትን ተው አሉት። መልሶ ሶስተኛ ጊዜ ጠየቃቸው አሁንም ላ ተግضب አትቆጣ ንዴትን ተው። አንድ ሰው በሚናደድበት ሰዓት አላህን ካልፈራ የአላህን ቅጣት ካልፈራ ንዴቱ ወደ ዙልም ሊያስገባው ይችላል። የሰደበውን ሰው ሊደበድብ ሊመታውላ ይችላል። አንድ የሰደበውን 2 3 4 5 ስድብ ሊሰድበው ይችላል። ያኒ መስመር ሲያልፍ ወንጀል ላይ ይወድቃል ማለት ነው። ለዚያ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያንን ሰውዬ ሲመክሩት 3 ጊዜ ምከሩኝ ብሎ እየጠየቃቸው ሶስቱንም ጊዜ ላ ተግضب አትቆጣ አትናደድ ንዴትን ተው። ዛሬ ብዙ ሰዎች ላይ የምናየው ነገር አለ። አብዛኛዎቻችን ላይ የሚታይ ነገር ነው። ሲቆጡ የአላህን ትእዛዝ ይጥሳሉ። ሲቆጡ አላህ የከለከለውን ይዳፈራሉ። ወደ ሐራም ወደ ማዕሲያ ይገባሉ። አንዳንድ ሰዎችማ ጭራሽ ወልዒያዙ ቢላህ ኢማናቸውን ሁላ የሚያጡ ሰዎች አሉ። እስልምናን ሁላ የሚያፈርሱ ሰዎች አሉ። ወልዒያዙ ቢላህ ይሁን ነገር አጋጥሟቸው አላህን የወሰነው ይህን ነገር ቻለው በቃ ትግስት አድርግ ሲባሉ ወልዒያዙ ቢላህ አንዳንዶች ይላሉ አይ ይሄንንስ አላህ አይደለም የወሰነው የሚሉ አሉ። በዚህ ንግግራቸው ከኢማን ወጡ። ይሄ ንግግራቸው